ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ሳቢያን ኤሌክትሮኒክስ ነው። ሳቢያን ኤሌክትሮኒክስ የተለያዩ የኤሌክትሮኒክስ እቃዎችን የልብስ ማጠቢያ፣ ፍሪጅ፣ ኦቭን፣ ቴሌቪዥን እና ሌሎችም የውሃ ማጣሪያ የኤሌክትሮኒክስ እቃዎችን በቤት ውስጥ ያሉ ማንኛውም አይነት ኤሌክትሮኒክስ እቃ የጥገና አገልግሎት እንሰጣለን። በመላው አዲስ አበባ ይደውሉልን። ዛሬ ደግሞ ልናሳያችሁ የወደድነው በቤት ውስጥ በአብዛኛውን ጊዜ የሚገለገሉበትን ማኑዋል የልብስ ማጠቢያ ማሽናችሁን ልክ እንደምታየው ነፃና ጽድት ብሎ እንዲሁም ከፍተኛ ወጪ ሳይዳርጎት መጠቀም እንዴት እንደሚችሉ ነው ልናሳይዎት የፈለግነው። በአብዛኛው ቤት ከስተመር ቤት ስንገባ ልክ አብዛኛው ማሽናችሁን ቴኬር አታረጉም አትጠብቁትም እና እንደዚሁ ከፍተኛ ድምፅ ኖሮት እንዲሁም የሚረብሽ የውሃ ማፍሰስ ሲስተም የሆነ የመጭመቂያ ሞተሩ ወይንም ደግሞ የማጠቢያ ሞተሩ በተጨማሪም ጊርቦክሱ በውሃ ፍሳሽ እንዲሁም ከተጻፈለት ኪሎግራም በላይ ክብደት በመኖሩ የተለያዩ ድምፆችን ያወጣል። የተለያዩ ነገሮችንም ትሰማላችሁ እና ነገር ግን ምን ሆኖ ይሆናል ብላችሁ ወይም በራሳችሁ መንገድ በግምት ፊክስድ ለማድረግ ትሞክራላችሁ። ያለበለዚያም ደግሞ አካባቢው ላይ የተወሰነ እውቀት አለው ብላችሁ የምታስቡትን ሰው ትጠሩና ታሳዩታላችሁ። ግን ችግሩን በዛ መንገድ ሶልቭ ማድረግ አይቻልም። የማጠቢያ ማሽን ድምፅ ሊኖረው የሚችለው አንደኛ መጭመቂያ ሞተር ላይ ውሃ በሴንተር ጎሚኒ በኩል እያፈሰሰ ከሆነ፣ ደግሞ ብዙ ላይ የምታዩት እንደ ጊርቦክስ አይነት የልብስ ማጠቢያው ፓርት ላይ ክብደቱን የሚሸከም እንዲሁም እንደ ጊር ጥርስ ኑሮት ማጠቢያውን ዙር የሚወስደው እሱ ሊሆን ይችላል። ወይም ደግሞ ቆሻሻ እና ሌሎች ተመሳሳይ ነገሮች በማጠቢያዎች ጥርስ ውስጥ በሚሽከረከሩበት ፓርት ውስጥ ሲገባ ነው። ራሳችሁ ቆሻሻውን ማጽዳት ወይንም ደግሞ ባለሙያ ጠርታችሁ በትንሽዬ ወጪ ማጸዳት ለከፋ ወጪ ሳይዳርጋችሁ ማድረግ ትችላላችሁ። አብዛኛው ከስተመር ቤት ስንሄድ እንደምታዩት እጅግ በጣም ቆሽሾ ለረጅም ጊዜ ምንም አይነት ጽዳት ሳይጸዳም ባለሙያም ሳያይ ወይንም ደግሞ ውሃ ላይ ተደፍቶበት ሞተሩ ተቃጥሎ ሻግቶ ዝጎ በጣም በቆሻሻ ተሞልቶ ነው የሚታየው። እንደሚጠቅም እቃ እና ከፍተኛ ወጪ እንደሚዳርገን አይታሰብም። ልክ እንደምታዩት አፈር ብል ይበላዋል፣ ይዝጋል እና እንደ ንብረት አብዛኛው ሰው አይቆጥረውም። ይህ የተለያዩ የቪዲዮዎች ቅንጭብጫቢ በተለያዩ የከስተመር ቤት ስንሄድ የምናገኘው ነው። በዚህ አጋጣሚ ቪዲዮዎቻችንን ሰብስክራይብ አድርጉልን፣ እንዲሁም የደወል ምልክቷን ይጫኑልን፣ ለወዳጅ ዘመዶቻችሁ ያጋሩልን። እንዲሁም ማንኛውም አይነት የኤሌክትሮኒክስ እቃ በቤቱ ውስጥ ማሰራት ማስጠገን፣ እንዲሁም ደግሞ ሰርቪስ ማስደረግ ሲፈልጉ ፍሪጅ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል፣ የልብስ ማጠቢያ ማሽን በማኑዋል በአውቶማቲክ የውሃ ማጣሪያ፣ ሌሎችም ቦይለርም እንሰራለን። ይደውሉልን። ለሁሉም አይነት የኤሌክትሮኒክስ እቃዎች ሁሉም አይነት ኦሪጂናል ስፔር ፓርት እጃችን ላይ በብዛትና በጥራት አለ። ለወዳጅ ዘመዶቻችን አጋሩልን። እንደዚሁም ይደውሉልን። 0913841377 ስልካችን ነው። በመላው አዲስ አበባ እና በሸገር ሲቲ ዙሪያ ሙሉ የጥገና አገልግሎት ቤት ለቤት እንሰጣለን። እንዲሁም ደግሞ ወርክሾፕ ድረስ መምጣት ከፈለጋችሁ ይደውሉልን። ይዛችሁ መጣችሁ ማሰራት እና አስተማማኝ ጥገና አገልግሎት ማግኘት ትችላላችሁ። በዚህ አጋጣሚ ዛሬ መልእክታችን የልብስ ማጠቢያ ማሽናችሁን ማስጸዳት እና ማጽዳት ሁሉም ራሳችሁ በቀላሉ በፊት ነቅታችሁ በደረቅ ፎጣ አጠራርጋችሁ ልብሳችሁ እንደ ልብስ በምትፈልጉት መንገድና ፍጥነትና ጥራት የትኛውም አይነት ሽታ አንዳንዴ ልብሳችሁ ታጥቦ ራሱ ሽታ ይኖረዋል። ያ ማለት ሲቆሽሽ ነው። በቃ ይቆሽሻል። በጣም ሲቆሽሽ ልብሱ ላይ የሽታ የማምጣት ሳሙናውን አልፎ ምን ያህል ቢቆሽሽ ነው ውስጡ ላይ ነፍሳት ትላትል አይጥ ሊመስል የሚችል ነው። ይደውሉልን።